ሩሲያ ኬቭን ጨምሮ በተለያዩ የዩክሬን ከተሞች ተኩስ አቁም አወጀች። ሰብአዊ እርዳታዎችን ለማቅረብ በሚል ተኩስ አቁም መታወጁን ሞስኮ አስታውቃለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለፕሬዝዳንት ፑቲን ባቀረቡት ጥያቄ መሰረት መታወጁንም ኢንተርፋክስ ዘግቧል። አፍሪካውያን ተማሪዎች በዩክሬን ጥቃት እየተፈጸመብን ነው አሉ። የናይጄሪያ የሕክምና ተማሪ የሆነችው ኦዱአላ እና ጓደኞቿ በባቡር ተሳፍረው ከዩክሬን ለመውጣት ሲሞክሩ ወታደሮች መሳሪያ ደቅነው እንዲመለሱ እንዳዘዟቸው ተናግራለች። የአፍሪካ ሀገራት ሩሲያን እንዲያወግዙ አሜሪካ ጠየቀች። በዓለም አቀፍ መድረክ የአፍሪካ ድምፅ አስፈላጊ መሆኑን አሜሪካ ታምናለች ተብሏል። የተመድ ጠቅላላ ጉባኤ የውሳኔ ሀሳብን ኤርትራ ስትቃወም 16 የአፍሪካ ሀገራት ደግሞ ድምፅ ታቅቦ ማድረጋቸው ይታወሳል። የዓለማችን ግዙፉ የመንገደኞች አውሮፕላን የተሳካ በረራ ሙከራ አደረገ። አውሮፕላኑ ከመሬት በ15000 ጫማ ከፍታ ላይ ለ2 ሰዓት በሯል። የኤች የፊደል ቅርጽ ያለው ሁለት ጋቢናዎችን በአንድ ላይ ያጣመረው ክንፉ 116 ሜትር ርዝመት አለው። የፈረንጆቹ 2022 ከገባ ወዲህ ሰሜን ኮሪያ ለ9ኛ ጊዜ ሚሳኤል አስወነጨፈች። የፈረንጆቹ 2022 ከገባ በኋላ ለ9ኛ ጊዜ የሚሳኤል ሙከራ ያደረገችው ሰሜን ኮሪያ ስለ ድርጊቷ እስካሁን በይፋ ያለችው ነገር የለም።